አሳምነው ጽጌ 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 አይዛበት የቦኔት እንደሚጠፋ ታውቃለህ። ከየለገገ ቦኔት እንደሚጠፋ በጣም ነው ወርከው ዘለ አፋብንን ታሪካዊ ኮማንዶ ስልጠና የአገዛዙ ጀነራሎች መድፍ ደቅ ነው አላስቆሙትም ሲል አርበኛ ዘመነ ካሴ ገለጸ። የአፋብን ሰብሳቢ አርበኛ ዘመነ ካሴ በሶስቱ የአፋብን እዞች ውህድ ኮማንዶ ምረቃን አስመልክቶ የእንኳን ደስ አላችሁ መልእክት አስተላልፈዋል። አርበኛው በመልእክቱ በቅድሚያ እንኳን ለዛሬው ቀን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀናል፣ አስታጥቀንም በርካታ ድሎችን ተጎናጽፈናል ብለዋል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ እዝ የሚኒሊክ እዝና ያሳምነው እዝ በጋራ ላለፉት ወራት ያሰለጠኗቸውን ሰልጣኞች በጋራ አንድ ላይ የሚያስመርቁበት የድርጅታችን የአማራ ብሔራዊ ንቅናቄ የመጀመሪያ ውህድ ሰልጣኝ በጋራ የሚመረቅበት የመጀመሪያ ውህድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀመርበት አስኳል የሚፈጠርበት አጋጣሚ መፈጠሩ ነው። እሱም ዛሬ የሚረጋገጥበት መሆኑ ነው ሲል ገልጿል። ላለፉት በርካታ ወራት ይህ ስልጠና ሲካሄድ ያገዛዙ ጀነራሎች ተፎካክረው በግዳጅ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅ ነው ዙ 23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሆነው ሁሉ መቋጫ ዛሬን ጨምሮ ላለቆቻቸው እንዳልቻሉ መናገር ብቻ ነው ብለዋል። ይህን ስልጠና የወሰዳችሁበት ቀጠና ዲማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ደግናው ደጃዝማች በላይ ዘለቀ ሀገራችንን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት የተፋለመበት ራሱን ከልሎ
ተሰልሎ ትግል የመራበትና ህዝቡን ራሱንና ሀገሩን ነጻ ያወጣበት ቀጠና ነው በማለት አብራርተዋል። አርበኛ ዘመነ መልእክቱን ቀጥሎ ስለዚህ በሸለቆ በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በክተናል። የድርጅታችን የመጀመሪያው ውህድ ሰራዊት አስፈላጊ ሆነው ነገር ሁሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልእኮዎችንና ግዳጆችን የሚወስድ ይሆናል ሲል አብራርተዋል። ይህ ስልጠና እንዲሳካ ከፍተኛ ዋጋ የከፈላችሁ አሰልጣኞችና አሰልጣኞች፣ በተለያየ መልኩ ስልጠናውን የደገፋችሁ በቅርብና በሩቅ የምትገኙ ወገኖች እንኳን ደስ አላችሁ ያለው አርበኛው ያበረከታችሁትም አስተዋጽኦ ከፍተኛ ምስጋናዬን በድርጅታችን የአማራ ብሔራዊ ንቅናቄ ስም እያቀረብ ቀሪውን መልእክትና የስራ አቅጣጫ በቦታው የሚገኙት ጓድ ዋርካው ምሬ ወዳጆ፣ ጓድ አርበኛ አስረስ ማረዳምጤና ጓድ ፊት አውራሪ ባዩ አለባቸው የሚሰጡ ነው የሚሆነው። ምንጊዜም ደህና ሰው አልተባልንምና ماشوف شوف قرم مقدل بعيون لا